ከፖፑላር ኤሌክትሮኒክስ ተቀብለናል ቻሌንጃችሁ መተናል ደግሞ እንግዲህ ዛሬ የበዓል ዋዜማ ነው የልደት በዓል ዋዜማ ነው ማለት ነው እዚህ ጋር ደግሞ እንደምታዩት የባህል ልብስ የሚገርም እንደዚህ አይነት ለሱራዬ ይዤለት መጥቻለሁ ማለት ነው ሰርካ ዲዛይን ቴንክ ዩ ሶ ማች የብሩክ ኒውስ ሚስት ነች እንግዲህ ደግፏት ጋይስ ባማ ፕላዛ ነው የሚገኘው እና አሁን ሱራፌልን ልናገኘው ሰርፕራይዝ ልናደርገው ይሄድን ነው ሱራፌል አሁን ነው የምናገኘው እዛ ጋር እየጠበቀን አሳያቸው አንዴ እዛ ጋር ሱራ በዚህና እንዴት ነኝ አባት ሰላም ነው እንደምን አለ ደህና ነው ወይ ስለተገናኘን በጣም ደስ ብሎኛል በጣም ደስ ብሎኛል እንዴት ነህልኝ ሁሉ ማሪፍ ዝግ ነው ብሔራዊ ቲያትር ዛሬ ክፍት ነው አረ የባህል ልብስ ይዤልህ መጥቻለሁ እሺ የሌለ ሸብረቅረቅ ብለን ነው በቃ ስጦታ ጋይስ ባይ ዘ ወይ ዛሬ ማለት ነው አንደኛ የፖፑላር ኤሌክትሮኒክስ ቲክቶክ አካውንት 1 ሚሊዮን ፎሎወር እናደርሳለን በአንድ ቀን ውስጥ ሰው እየተጠራጠረ ነው በሁለት ቀን እንዴት አደረጋዋለህ ቀን ይርዘምልን እያሉ ነው በአንድ ቀን ውስጥ እናሳካዋለን ሁለተኛ ነገር ደግሞ ዛሬ ማአት በጎች እንሰጣለን ከስንት ከ30 በግ በላይ ከ20 ዶሮ በላይ እየዞርን እንሰጣለን ለሚያስፈልጋቸው ለበዓል ብለን ማለት ነው ከሱራዬ ጋር እንግዲህ ጠብቁን ተከታታይ ፊልም ነው የሚሆነው ይሄ እንደ ተከታታይ ቪዲዮ ማለት ነው ከታች የምትገኘው ቀጣይ ክፍል ለማየት ይጫኑ የምትለው እሷ ክሊክ ካደረጋችሁ በተከታታይ ማየት ትችላላችሁ ማለት ነው አሁኑን ገብተን ልብስ እንቀይር የባህል ልብስ እናርጋ እንዴት ናችሁ እንኳን አብሮ አደረሳችሁ ና እሺ ጋሽ ሰለሞን ደውዬላቸው አዳማ ነኝ ያሉ የሆነ በጎ አድራጎት እንትን ሄደው ነበር መሰለኝ የበዓል ሰሞን ስለሆነ አይ ነው ሃይ እንዴት ናችሁ ሰላም ነው በየትኛው እንግባ ኦኬ እዚህ ነው እንዴ እየሰራ ያለው ወይስ ሌላ ዳይሬክቲንግ ምናምን ማለት እዚህ ብሔራዊ ብዙ ጊዜ ተጋባዥ ተዋናይ ሆኜ ሰራተ አረ በጣም ደስ ይላል ሲያምር ደግሞ ይህ ቦታ በስመ አብ ናፊ ያሳያቸው ስማ እሺ በዚህ አድርገን እንግባ የምትቀይርበትን ቦታ ነው እንጂ እዛ መቀየር እንችላለን ካስፈለገ የት ዋዜማ በዓል ዋዜማ ነው ዛሬ ትልቅ ቀን እስኪ ቆይ ሰው ካለ አለን መቀየሪያ እዚህ አይደለ በደምና እንኳንኳቸው አረ ሰላም ነው ጤና ይስጥልኝ እንደምን አላችሁ ብሔራዊ ቲያትር መተናል ንጉሩ እንኳን አደረሰን ይሄው ሱራዬ እንግዲህ ዛሬ ሸብረቅረቅ ብሎ ነው የሚወጣው ውጪ ነው የምንቀርጠው እዚህ ውስጥ አይደለም ውጪ በቃ እያበራህ ነው የምትወጣው ጋይስ አቶ ሱራ ተመልክቷቸው እናሳ እንደዛ ነው እንግዲህ አምሮብናል ሸብረቅረቅ ብለናል የበዓል ቫይብ ይልሃል ይሄ ነው እንግዲህ በዓሉን መስለናል አዎ እንዴ በጣም እቺ ነገር ላርግልህ እንዴ ይሄ ላርግልህ ይሄ አሁን እኔ ወጣት ስለሆንኩኝ የበለጠ ካንተ እድሜ እቺ አሁን በቃ እንትን ነች ግርማ ሞገስ የበለጠ ገፍ ያገነው ሲናበላ ሲናገናዬ ዮሃ ሲናበል ዮሃ ሲናገናዬ ሲናበል በገና ጨዋታ ዮሃ ሲናበል ዮሃ ሲናገናዬ ሰላም ጋይስ አሁን እንግዲህ ወደ በክተራ ነው የሚባለው በጎች ለመግዛት መጥተናል በስማ እሺ አሁን ዝግጁ ነን አሁን ናስንከና ፒያዝሊስ እንዴት ደስ እንደሚል የበዓል ድባቡ ገና እኔ ባይዘወይ ማለት ነው በዓል ሲደርስ በቃ መጨናነቅ ሰው ነበርኩኝ በጣም በቃ ደስታ አይሰማኝም ነበር በዓል ሲደርስ በቃ ብቸኝነት ይሰማኛል ምናምንና ከዛ ለካስ ስላልሰጠው ነው አሁን በቃ ስሰጥ በዓል መሰለኝ ከመብላቱ በላይ ለካስ መስጠቱ ላይ ነው በዓል የሚያስመስል አዎ እሱ ነው ዋናው ትልቁ ነገር አዎ እኔ በዓል ትርጉሙም እሱ ነው በጣም አሁን በቃ ደስተኛ ነኝ አሁን በዓል በቃ ብቻዬን ብቆምም ለራሱ ምን ችግር አለው ከሰጠው በቃ ከዚህ በላይ በዓል የለም እሱ ነው የሚያስደስተው ስለዚህ ጋይስ እግዚአብሔር የሚከብረው በእንደዚህ እናሳ አይደል እንዴ ታዲያስ ያው በክተራ መተናል እንግዲህ በክተራ ነው የሚባለው ይሄ ወይስ ዝም ብዬ ነው ያልኩት አዎ በክተራ ነው በክተራ ዋው አይ በጎች ሲያሳዝኑኝ ማአት ሰው መጥቷል እሺ በጣም አሪፍ
ጋይስ አሁን እንግዲህ እስኪ በግ እየገዛን እናሳያቸዋለን አይደል እንዴ? ጋይስ አሁን እንግዲህ በግ ተራ እንገኛለን ከሱራ ጋር ማለት ነው። እንደምትመለከቱት ልንገዛ ነው በግ ልንገዛ ነው። እነዚህ የተገዙ በጎች በተቀላላ ፎሎ ያደርጋሉ እናሳ ግዴታ ነው። እስኪ አሁን ወደ እዚህ ጋር 30 በጎች አሉ። 30 በግ አሉ እዚህ። በቃ አሪፍ። እነዚህ በጎች ይዘን እንሄዳለን ማለት ነው። እሺ ዋጋ አሁን እየተስማማን ነው። ዋጋ ይላል። የልደት ዋናው የአመት በዓል ዋናው እንትን እቺ ነች በቃ የዋጋው ክርክር ራሱ የዋጋው ክርክር ገጽታ ሲያምሩ ግን በእናትህ በጣም ያሳዝናል። በጣም ያምራሉ። በጣም ጋይስ እስኪ አንድ ጥያቄ ልጠይቃችሁ። ይህ የምታዩት በግ ማለት ነው ነጭም አለው ጥቁርም አለው። ብዙ ሰው ማለት ነው ጥቁር በግ አይገዛም። ግን ይህ ከዚህ ቆዳ በታች ማለት ምንድነው ያለው? እናንተ የምትወዱት ጥብስ ነው ያለው። እውነት ለመናገር ይቀርታልኝና ግን ሁላችንም እውነቴን ነው የምላችሁ የሆነ ነገር ትርጉም ስንሰጠው ምን ያደርገናል መሰላችሁ? ያቆመናል ውስጡ ላይ ካለው ጣዕም ማለት ነው። አያችሁ አይደለ? እንደዚህ ይወራ የዋህም ነኝ መጥፎም ይሆንኩ ነው ለዚህ በግ ምስኪን አይዞህ ነበር አይዞህ እና ማለት የፈለኩት መሰላችሁ ጋይስ የሆነ ነገር ትርጉም ሰጣችሁ ማለት ነው። ከዛ ጣዕም ያ ጥብስ አይቅርባችሁ ያ ጥብስ አይቅርባችሁ ማለት ነው። ጥቁር ሆን ነጭ ሆን ማለት ነው ውስጣችን ያው ስጋ አለ የሚጣፍጥ ጥብስ አለላችሁ ፈልጌ ነው። የሚገርም መልእክት። እዚህ የምታያቸው በጎች ለገና ስጦታ በአዶናይ በኩል የሚሰጡ ነው። አቅም ለሌላቸው ለአረጋውያን ቤተሰቦች አሉና ለነሱን ለማስደሰት ቢያንስ በበዓሉ ተደስተው እንዲውሉ ለማድረግ ነው። የገናም ትርጉሙ የበዓሉ ይሄ ነው። የመስጠት በዓል ነው እና በመስጠት እግዚአብሔርን ማክበር ነው። ትልቅ ስራ ነው እና መብላት መጠጣቱ ብቻ ሳይሆን የሌሉትን መደገፍ ትልቅ መንፈሳዊ ነገር ነው። መንፈሳዊ የሚደገፍ ነው። እግዚአብሔር የሚወደው የሚከብርበት ጉዳይ ነውና በጣም እንደሚደሰቱ ተስፋ አረጋለሁ። እኔም በጣም ትልቅ ነገር ነው። ይሄ መልካም ነገር ነው የሰራው አዶናይ። ከሁሉም በላይ ይሄን ሐሳብ ራሱ አምጥተህ ቲክቶክ በተለይ ለብዙ ቲክቶከሮች አርአያ ትሆናለህ ብዬ አስባለሁ። አሁን ያለው ትውልድ በጣም ጎበዝ ልጆች አሉና ቲክቶከሮች ይህንን በማየት ደግሞ እነሱም በሌላ ወገን እንደዚህ አይነት በጎ ስራ ይሰራል። በጣም ይሄ ትልቅ ነገር ነው። እሱ ነው የምንፈልገው። እንግዲህ ጋይስ አሁን እንግዲህ ዶሮ ለመግዛት መጥተናል ወደ ጎፋ ማለት ነው። እስኪ ሱራዬ ሌትስ ጎ። ቤቱ ጋር ነው ያሉት። ናፒዬ የት አለ? እስኪ ወደ 100 ዶሮ ለመግዛት ታስቤያለሁ። 100 ዶሮ ከዛ መንገድ ላይ እናድላለን ማለት ነው። ለመልካም ገና እያል እንሰጣለን እኔና ሱራ። በጣም ምንም የለኝም እኔ ኪስ። አንተ እንትን ተጠቀቅና ፒዬ እባክህ። የናችሁ ድባቡ ለራሱ ደስ ይላል። በቃ ሰው ሁሉ በቃ ዶሮ ለመግዛት በጣም ቄጤማው ለራሱ በጣም ደስ ይላል። በቃ ካሽ መያዝ ነበረብኝ። እንዴት ናችሁ? ሰላም ነው? አንለይም እኛ። በየትኛው ነው ናፒ ዶሮ? በዚህ መግባት አለብን እንዴ? በየት ነው ሳምቸው? ሃይ እንዴት ናችሁ? ጤና ይስጥልኝ። እንደምን አላችሁ? ደህና ናችሁ? ከመለሁም እንዴት ናችሁ? ከመለሁም ደህና እንደሆም አለና ጽቦ በዚህ አድርገን መሄድ አለብን። እሺ ቴንክ ዩ እንኳን አብራ ደረሰ። እዛ ጋር እሺ በእውነት ነው ሱራዬ። እንሻገር። ጤና ይስጥልኝ ጋይስ። እንደምትመለከቱት ይኸው ዶሮ ለመግዛት መጥተናል። አሁን ዶሮ ተራ ነው ያለነው። ጎፋ ማለት ነው። ጤና ይስጥልኝ የኔ አባት እንደምን አለ? ደህና ነህ? አለ። ኧረ እነዚህ ኃይለኛ ዶሮዎች ናቸው። ስማ ሳሚ እንዴት ነህ? ሰላም ነህ? አለ የኔ አባት አለን። ሃይ እንዴት ናችሁ? ሰላም ነው? እንዴት ናችሁ? ቴንክ ዩ እናት አመሰግናለሁ። እንዴት ነሽ? እኔም እወድሻለሁ። ዋው ነፍ ዶሮዎች ወይ የኔ እናት። ችግር የለውም እናት ችግር የለውም። እንኳን አደረሰሽ። ሌላ ግቢ ውስጥ አለ ሰው? ኖ
ይኸው የገና ስጦታ እንኪ እናት ለዚህ ቤት አብሏችሁ ሰዎች እዚህ ያሉት እንኳን አደረሳችሁ። እሺ እሺ የኔ እናት ሱራዬ እንስተ እዚህ ጋር እናንኳኳ ና ናፒ ተከተለኝ። እንዴት ናችሁ? ሰላም ነው? እንኳን አደረሱት። ይኸው እቺ ዶሮ ልንሰጥዎት ነው በገና እነዚህ ደግሞ ስጦታ እቺን ዶሮ ያዙ ብለን ነው። ይኸው ላንቺም አንድ ጭማሪ ይኸው የኔ እናት መልካም አደረሰሽ። እሺ እሺ እናቴ አሜን። ይኸው እንኳን አደረሰሽ። ሰላም ነው አባቴ። አንድ ወደዚህ ይኸው ለዚህ አባት እሺ ይኸው እናቴ ይኸው እንኳን አደረሰሽ። እሺ ችግር የለውም መልካም ችግር የለውም ማስደሰት ነው ስጦታ። ኧረ አንዳንዶች ግን ኃይለኛ ናቸው። ይኸው ዶሮ የትባ እንኳን አደረሰሽ የኔ እናት። ይኸው እሺ ይኸው እንኳን አደረሰሽ እናት። እንኪ ለገና በነፃ ነው የበዓል ስጦታ ነው ይላል። ቆይ አንዴ እናቶች መጀመሪያ ናፒ ይዛችሁ ይምጡ ወደዚህ። እናቴ እንኪ እንኳን አደረሰሽ መልካም ገና። እንኪ እናቴ መልካም ገና። ይኸው ላንቺ ነው። እሺ ችግር የለውም። ናፒ እንዴት ነህ አባት? ሰላም ነው? የኔ በግ ያለው ነው። እስኪ በግ ትወዳለህ? ደስ አለ። ወደ ሌላ ቤት እየሄድን ያለ ነው። ውሻ ያለበት እንዴ? ያ ውሻ አይሆንም እንዴ? የለም ውሻ እዚህ ጋር ቆሞ የነበረው አንበሳስ? እሱ የሌላ ግቢ ነው። የቱ ጋር ነው? ኧረ በእናትህ እንዳይበላኝ። የምን ከኋላ ቤቱ ቢሆንስ? ኧረ የለማ እስካሁን ቢኖር ይሄን ሁሉ ጩኸት ሰምቶ ዝም ይላል። ጤና ይስጥልኝ ማዘር፣ እንኳን አደረሱ። እንዴት አላችሁ? ይኸው በግ ይዘን መተናል። ለዓመት በዓል ማለት ነው። ለእርሶ ነው ይሄ። ችግር የለውም። መልካም ገና የኔ በግ። መልካም በዓል ይሁን። ያምራል ቤተሰቡ ናይ ነባት። መልካም ገና እሺ እሺ የኔ እናት ሰላሙኑ እሺ ሌላ ቤቶች አሉ እንዴ? በዛ አሉ። እሺ ይዘን አይነ አባት እጠብቃለሁ። ውሻ የለም እዚህ ምንም አይገባም። እሺ የኔ በግ ያለው ነው። እስኪ በግ ትወዳለህ? ደስ አለ? ከአንድ እስከ 10 ምን ያህል ደስ አለ? ከአንድ እስከ 10 ምን ያህል? 10 በጣም ደስ አለ በጣም የኔ በግ እያለ ይዳብሰዋል። የኔ አባት እሺ መልካም ገና ሁላችሁም። እሺ ቤት እየስከምሩ እሺ ዘይናብ ቀረብ እንበል። እሺ እናት እዚህ ነሽ አንቺ? የገና ስጦታ ልንሰጥሽ ነበር ቤቢ። ኖ የገና ስጦታ ይዘን መተናል። በግ እዚህ ጋር እናድርግላችሁ። የኔ ቆንጆ ያምራል። አይዟችሁ ይኸው ይፈታ እግሩና ከዛ ሰሩ። መልካም ገና። እሺ ሌላም ይምጣ። አዎ እንቀጥል፣ እዚህ እንቀጥል። በጣም አሪፍ። ያው እንግዲህ ወደ 30 በግ ነው ይዘን የመጣ ነው። አሁን እስከ ስንት ሰጥተናል ሱራዬ? 5 6 ኖ ወደ 7 የሚሆን ሰጥተናል። ኦኬ ይቀሩናል በጣም ብዙ። ስለዚህ በደንብ አድርገን እናካፍላለን። እዚህ ውስጥ ያሉት በቃ በግ ይዘናል። እዚህ ጋር ናናፒ ጤና ይስጥልኝ እናት፣ እንዴት ነሽ? በግ ይዘን መተናል ለገና በዓል በግ የታባክ። ኧረ ፎሎ ታደርጊኛለሽ? ወይኔ ፎሎ አድርጊኝ። እሺ የኔ እናት ይኸው እሺ የኔ እናት መልካም እንኳን አደረሰሽ። እሺ መልካም በዓል ይሁን። እሺ ሌላ በግ እንጨምር። ኧረ ያግዙ። እሺ አንድ አለ እዚህ፣ 2 አለ ጋይስ። አሁን እንግዲህ ቀናችን እንደዚህ ይመስል ነበረ ከሱራፌል ጋር ማለት ነው። ፋሚሊ ይጠብቁታል። አሁን ገና ነው ኦፍ ኮርስ። ስለዚህ ባይ ዘ ወይ ራይድ ጠርተን መኪናዋ ምን ብትሆን ጥሩ ነው? አሳያችሁ እስኪ። ቢዋይዷ መኪናዋ ቢዋይድ ነች፣ አይገርምም? ስለዚህ ፖፑላር ኤሌክትሮኒክስ 1 ሚሊዮን እናድርሳቸው፣ ሪከርድ እንስበር። ዛሬ በብስኩት ብቻ ነው የዋልነው። በጣም ትልቅ ነገር እያደረግን ነው የዋልነውና 1 ሚሊዮን አድርሱልን። ፖፑላር ኤሌክትሮኒክስ መኪናዋ ከዛች የኛ ትሆናለች። ሱራዬ ቴንክ ዩ ሶ ማች። መልካም ስራ ነው የሰራነው። ዛሬ ከሁሉም በላይ ሽልማት ያገኘሁበት ቀን ነው ማለት እችላለሁ። ያ በቃ እንደዚህ አቅም የሌላቸውን ነገር ሰዎች አረጋውያንን ያስደሰትንበት ለት ነው።
በርካታ በጎች ገዝተን በርካታ ዶሮዎች ገዝተን በየቤቱ እየዞርን እንደ ህዝብ እንደምንቆጥር ሰው አስበዋል። በብስኩት እኮ ነው ያልነው። በብስኩት ነው የዋልነው። ግድ የለም የተደሰትነው ግን የጠገብነው ግን ስጦታ በመስጠታችን ነው። የስጦታ በዓል ነው፣ የመስጠት በዓል ስለሆነ ያንን ተግባር ፈጽመናል። በደንብ ደስ ብሎን እንተኛ። ነገረች በግ ማለት ነው። አትሆንም፣ ትንሽ ነች። ስለዚህ ተለቅ ያለ መምጣት አለበት። ይቅርታ አድርግልኝ ሱራ። ችግር የለም። አይ ናቢ የምታስፈራራው መስሎ ነው። የሆነ ያ ሰውዬ እየጮኸ ነበረ። ናቢ ደግሞ ሮጥ ብላ እንደዚህ ቆመ ጠበቀው። እንደዚህ ብሎ እኮ ነው የጠበቀ። ሄደ ከዛ አየህ በአንድ ሰው በሁለት ሰው ነው የመጣኝ። በጣም ትልቅ አሁን እንግዲህ በአንድ ሰው ሳይሆን በሁለት ሰው የሚመጣ በግ ነው ያመጣ ነው። የስ እንደዚህ አይሻልም? ዋው አይዞህ የኔ አባት። አረ ድምጽ እያወጣ ነው። እኔ በቃ ተሰቃየሁ። በቃ እኔ እነዚህ በጎች ሲያሳዙን በቃ ይኸው ይሄን ያክል በግ ነው የሚገባው። የምን ትንጥዬ በግ ነች የኔ አባት። ደስ ይላል ላይ ያምራል። እዚህ ጋር አዲስ አበባ። እሺ ሱራዬ መልካም ገና። እሺ 1 ሚሊዮን ቀጣይ በመኪናው ነው የምንገናኘው። ያንተ ነች ባይዘዎች መኪና ወቃት። ይኸው ወደ መኪናው እየገባ ነው ሱራ። አሁን በራይድ ነው ቀጣይ በራሱ የት አባቱ